ተመልከቱ የጽናት ጉዞ የተሰኘው አስገራሚና ታሪካዊ ጉዞ በሚያስገርም ውበትና በሚያስገርም አንድነት በሚያስገርም ድባብ እየተካሄደ ይገኛል። አላሁ አክበር እያላችሁ ኮሜንቱን በደንብ በተክቢር አሸብርቁት። እጅግ በጣም የሚያስገርም ቪዲዮ ነው ይዤላችሁ የመጣሁት። እስከ መጨረሻው ተከታተሉ። መነሻውን ቱኒዚያ ያደረገው አዘጋጆቹም ሲናገሩ እስከ 7000 ሰዎች ይሳተፉበታል ተብሎ ተገምቶ የተጀመረው ጉዞ እጅግ በጣም ብዙ ሺዎች በየመንገዱ እየተቀላቀሉት አስገራሚ ድባብን የፈጠረ ሲሆን ወደ ጋዛ የሚካሄደው ጉዞ ታሪካዊ እንዲሆን አድርጎታል። ግብጽ በትላንትናው ዕለት መግለጫ ያወጣች ሲሆን ስለ መግለጫው እነግራችኋለሁ። ግብጽ መግለጫ ያወጣችበት ምክንያት ከቱኒዚያ የተነሳው ይሄ ጉዞ አልጄሪያ፣ ሞሮኮ፣ ሊቢያም ጭምር ብዙ ሀገሮች የተቀላቀሉት ሲሆን እጅግ በጣም ብዙ ሺህ ሰዎች ወደ ግብጽ ነው የሚገቡት። ምክንያቱም በግብጽ በኩል ነው ይሄ ጉዞ የሚደረገው። ወደ ጋዛ ድንበር መጠጋት የሚቻለው በግብጽ በኩል ነው። የግብጽ የውጭ ጉዳይ ሚኒስትርና የዲያስፖራ ሚኒስትር በትላንትናው ዕለት በጋራ መግለጫ ያወጡ ሲሆን ከዚህ በፊት ብዙ ሀገሮችን ብዙ የግል ድርጅቶችና ብዙ የሰው መብት ተሟጋቾችን ተቀብለናል። እነዚህም የሚመጡ ሰዎችን እንቀበላቸዋለን፣ እናስተናግዳቸዋለን ብለዋል። እናም ይሄ የሚጠበቅ ሲሆን ከሰዓታት በኋላ ግብጽ ይደርሳሉ ተብሎ ይጠበቃል። እጅግ በሚያስገርም ሁኔታ የግብጽ ሕዝብም አቀባበል ሊያደርግላቸው እየጠበቃቸው ይገኛል። አዳዲስ ዜናዎች መውጣታቸው አይቀርም። በደንብ ግን አላሁ አክበር እያላችሁ ኮሜንቱን በተክቢራ አሸብርቁት። ኢንሻአላህ አላህ ሁላቸውንም ይጠብቃቸዋል። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቪዲዮን አዳርሱት።